በምስት የቂያማ ቀን አላህ ይጠይቃል። ስለ ጤንነቱ አላህ ይጠይቃል። ታማ ማሳከም እየቻልክ ካላሳከምክ ተጠያቂ ነህ። ተርዛ ማልበስ እየቻልክ ካላለበስካት የቂያማ ቀን ተጠያቂ ነህ። ተርባ ማብላት እየቻልክ ካላበላሃት የቂያማ ቀን ተጠያቂ ነህ። ዕልም እየጓጓች መማር እየፈለገች ጃሂል ሁና አታውቅም፣ አልተማረችም፣ አልቀራችም፣ መማር ትፈልጋለች፣ መቅራት ትፈልጋለች። አንተ ካላስተማርካት ካላስቀራሃት የቂያማ ቀን ተጠያቂ ነህ። በጥቅሉ በምስትህ አስፈላጊ በሆኑ ነገሮች ሁሉ የማሟላት ግዴታ አለብህ። ኃላፊነቱን ወስደሃል። ከወላጆቿ ቤት ኒካህ አስረህ ወደ አንተ ቤት ስታመጣት አማና ነው የተረከብከው፣ ኃላፊነት ነው የተረከብከው። የተረከብከውን ኃላፊነት በአግባቡ ልትወጣው ይገባል። በአግባቡ ማለት ነው አቅም በፈቀደው መጠን ማለት ነው። አቅም በፈቀደው መጠን አቅም መደበቅ አይቻልም። ያለ የሌለው ሰው መምሰል አይቻልም። ከአላህ የሚደበቅ ነገር የለም። አላህ ሁሉን ነገር አዋቂ ነውና፣ ስለዚህ በምስትህ ተጠያቂ ስለሆንክ አቅራት፣ አስተምራት። አንተ ማቅራት ማስተማር ማትችል ከሆነ የምትማርበት የምትቀራበትን ሁኔታ አመቻችላት። ደሞዝ በመክፈል ሊሆን ይችላል፣ ወደ የእውቀቱ ማዕከል በመውሰድ በማድረስና ስትጨርስ ተምራ ስትጨርስ በመመለስ ሊሆን ይችላል ወዘተ። ግዴታ መወጣት አለብህ ነው። መርሐበን 284ኛው ሐዲስ ስንመለከት وعن أبي علي طلق بن علي رضي الله عنه أبي علي بمبال علي يبات بمبال የሚታወቅ ነው። የራሱ ስም ጠልቅ ይባላል። ابن علي رضي الله عنه የታወቀ ሰሐቢ የዓሊ ብን አቢ ጣሊብ ልጅ ነው። أن رسول الله صلى الله عليه وسلم የአላህ ስብሓነሁ ወተዓላ መልእክተኛ ቃለ ብለዋል አለ إذا دعا الرجل አንድ ሰው ከጠራ ዘውጀተሁ ምስቱን ከጠራት ሊሓጀቲ ለግል ጉዳዩ ለስነ ተራክቦ ሊሆን ይችላል፣ ሌላም ጉዳይ ሊሆን ይችላል። ከጠራት ፈልተእቲህ ትምጣ፣ እሺ ብላ ትምጣ። ወኢን ካነት ብትሆን እንኳን ዐለ ተኑር ዐላ አተኑር በምድጃ ላይ ብትሆን እንኳን አብሲት ጥዳ ቢሆንም እንኳን ድስት ጥዳ ቢሆንም እንኳን የሆነ የሚበስል ነገር የሚጋገር ነገር የሚቆላ ነገር ላይ እያለች እንኳን ቢሆን ጥላው ትምጣ ነው። ሱብሃንአላህ በጣም ክብደቱን ያሳያል። ምን ማለት ነው? እያበሰለች እንኳን ቢሆን ማለት ያ የሚበስለው ነገር ሊበላሽ ይችላል። ይበላሽ፣ የባልሽ ቀልብ ከሚበላሽ የሚቆላው ነገር የሚጋገረው ነገር ይበላሽ፣ የባልሽ ቀልብ ሞራል ከሚነካ። ይሄ ትልቅ ቦታ ነው። ሱብሃንአላህ ትልቅ ቦታ ነው የሰጠው ለባልና ሚስቶች አደራችሁን። አንዳንዴ አወኩሽ ናኩሽ የሚለው ተረት በባልና ሚስት መሃል ሲተገበር ትዳር ይበላሻል። ይህ ተረት በፍጹም ትዳር ውስጥ መተግበር የለበትም። አወኩሽ ናኩሽ ትዳር ውስጥ መተግበር የለበትም። ባልም ሚስቱን ስለሚያውቃት ብሎ መናቅ የለበትም፣ ማንኳሰስ የለበትም። ሚስትም እንደዛው ባሏን አወኩሽ ናኩሽ የሚልን ነገር ይዛ ልትንቀው አይገባም። ጠራት፣ አህለን ወሳህለን መርሐበን ቢክ ያ ሐቢቢ ውዲ ፍቅሪ ብላ መቅረብ መጠጋት መምጣት አለባት እንጂ ስራ ላይ ነኝ፣ ቆይ ጠብቀኝ መጣው፣ ቆይ ይህን እንጀራ ላውጣ፣ ይህን አብሲት ጥጃለሁ፣ ይሄ ይበላሻል፣ አሁን እሳት አቀጣጠልኩት፣ አሁንም ምድጃ የለከስኩት፣ በፍጹም خلاص ባልጠራ ንጉስሽ ነው፣ የቤትሽ ንጉስ ነው፣ የቤትሽ ፕሬዝዳንት ነው፣ ጠቅላይ ሚኒስትር ነው፣ በትልቁ ባለስልጣን ነው። ልትታዘዡ ይገባል። መርሐባ ልቱ ይገባል። ታራ ስራ በፈታሽ ጊዜ ነው እንጂ የምትታዘዡ። ስራ በፈታሽ ጊዜማ ባትታዘዡም ባያዝሽም ዝግጁ ነሽ። ስለዚህ ስራ በሌለሽበት ሰዓት ጠርቶ መርሐባ ብለሽ ብትመጪ ትርጉም የለውም። ድሮም ስራ ፈት ነበርሽ። ለሱ ብለሽ ያደረግሽው ነገር የለም፣ ምንም ያደረግሽው ነገር የለም። ስራሽን ትተሽ ስትመጪ ግን ትልቅ ቦታ አለው። በቃ እንደምታከብሪው መግለጫ ነው፣ እንደምትወጂው ማሳያ ነው። እሱን ያለሽን ክብር ቦታ ደረጃ እያሳየሽ ነውና ያ ነው ምስቴ የኔ ነች፣ ምስቴ እኔን ታከብረኛለች፣ ትታዘዘኛለች፣ ትቀበለኛለች፣ ትወደኛለችም ታፈቅረኛለችም ያን ሁሉ እሳ